ነገር የልብ ሙማን ማለት በጣም ለእኛ ስንት ነገር በቃ መታከም አለባቸው። ስለዚህ እነሱ ልረዳ ስለሆነ እኔ እንትን መጨቃጨቅ የለብኝም። በእነሱ ታይም መጨቃጨቅ የለብኝም። በቃ መውጣት ነው ያለብኝ፣ መውጣት አለብኝ። በቃ አለቅ። ስለዚህ የልብ ሙማን ተባለ አይደለ? ስለዚህ ስለ ልብ ሙማኖች ተብሎ ነው እንጂ ነገ ቀጣል። ምክንያቱም ይህንን የምትመለከቱት ስነ ምግባሬን ነው የምትመለከቱት። ስነ ምግባሬን እዩት፣ የእሷን ስነ ምግባር እዩት፣ የኔን ስነ ምግባር ግን ተመልከቱ። እንደውም የመጀመሪያ ስሜ ስነ ምግባሩ ነበረ። ግን እንግዲህ በቃ ታይም ደረሰ፣ ሰዓት ደረሰ፣ ልወጣ ነው፣ ውልቅ ብዬ ልወጣ ነው። ምን ያህል ስነ ምግባሬን ተመልከቱ። እኔ ሌላው ነገር እንዳታዩ፣ ውርጬን አትዩት፣ ምናት ግን ስነ ምግባሬ ግን እዩ። በቃ ሰዓት ደረሰ። ቻው 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 ዋትላ ቻው። በማርያም ሳትወጣ ልንገርህ እየሰማከኝ ነው ቴሌግራሜ ላይ ማለት ነው። ቴሌግራም ቻናል አለኝ 9,000 ሰው ያለበት። እዛ ላይ የ9,000 ሰው አስተያየት ጠይቄ አለ የሚባል ቅጣት በደብተር ጽፌ አምጥቼ ነው ነገ ምቀጣ። ከኔ ሀቢባ አይደለሁም ካልተበቀልኩ ከ27 ካልተበቀልኩ ከኔ ሀቢባ አይደለሁም። ቴሌግራም ላይ ምጽፍልሽ አሁን ገብቼ አሪፍ ቅጣት ላይ ቅጽፍልሻል። ቴሌግራሜ ላይ የምታውቁት አለ የሚባል ቅጣት ጻፉልኝ ብዬ አሁን ቮይስ አስቀምጣለሁ። ከዛ በጽሁፍ የሚያስቀምጡልኝ እንዳለ ጽፌ ይዤ መጥቼ የቅጣት አይነት ነው የምቀጣት ነገር። እኔ ካልተበቀልኩ ሀቢባ የሴት ስራ አለ እንዴ ዱባይ? በእናትሽ የምታውቂው? አረ ቅድም ሳልነግርህ እንትና መጥቶ ነበረ፣ ኢትዮ ዲሊቨሪ መጥቶ ነበር ዛሬ። ማዚ እኮ ደወለችለት እኮ ደውላለት እኮ በቃ እኛ ሹፌር ነው የምንፈልገው እንጂ በክብር በጣም መልካም ሰው ነው። እግዚአብሔር ነገረኝ ዛሬ ላይቬ ላይ ኤክስፒሪየንስ ያለው ኢማራት ላይ ከ2 ዓመት በላይ የቆየ ድራይቪንግ ላይሰንስ ካወጣ 6 ወር ያለፈው መንገድ የሚያውቅ ሰው ነው የምንፈልገው አለ። አዎ እንደዛ አለ። አዎ ሌላኛ ምንም አንፈልግም በቃ ምናምን አለ። በቃ ችግር የለውም የብራዘር ጉዳይ እንደምንም እንሯሯጥበታለን፣ በእሱ አይሳካም። እኔም ማሲ ደውላለት ነግሮኛል። ግን የቤት ለሴት አሁን ኩይኗ አንተ ድለላ ጀመርክ እንዴ? የሴት ደግሞ ማናት ደግሞ? እሺ ለወንድምክስ ወንድምክ ነው። ማን ነው ደግሞ ሴት? አሁን እኮ ኩይኗ እኮ እንትን ብላ እኮ ነው ኩይኗ እዚህ ላይቭ ላይ ገብታ አረን ድለላ አልጀመርም። በእናትሽ ድለላ ይከፍላሉ እንዴ ስራ ሲቀጠሩ? እኔ ግራ ገባኛ። ከኔ ጋር እንዳትጣላ ድለላ ስራ ጀምረ። እኔ የደላላ ጠላት ነኝ እንዳትጀምር። በጨረሻ ኧረ ማርያምን ድለላ ጀምር። ማስኬ ተነቀለ ላጣብቀው አንዴ መጣው። አዎ ላይቭ ላይ እኮ አሁን ኩይኗ እኮ ናት። አልሰማችሁም ጋይስ? እኔ እንዴ ድለላ ይከፍላሉ። እኔ ደላላ እንዴት ሊሆን ይችላል ኢትዮጵያ ውስጥ ሆኜ? ሲጀመር እንዴት ሲጀመር አሁን ኩይኗ እኮ ናት እኮ ስራ ምናምን ብላ አላያችኋትም? ኮሜንት ላይ ኩይንዬ ዋትሳፕ ላይ ደውይ እስኪ የታለም ልንገራቸው ሰዎቹ። ሴትዮዋ ድለላ ጀመርክ ትለኛለች። ድለላ ኢትዮጵያ ውስጥ ሆኜ እንዴት ነው ምሰራው? ኩይኗ ደውይ እስኪ ቴሌ እንትን ላይ ዋትሳፕ ላይ በዚሁ ሀቢባን ድምፅሽን ታሰሚያታለች። ስራ አለ እባካችሁ። ውሽዬ አለ ብላለች ሚኪዬ። እሺ ለማንኛውም እሺ እንትን ክብሪት እንጀራ የሚቆጥር ባል ይስጥሽ። መሽናሽ ይጣመም፣ ካካሽ ይድረቅ፣ ታዝሎ የሚያጨስ ልጅ ይስጥሽ። አንቺ ክብሪትሽን አጠፋንልሽ። ቅድም ትንፋሽሽ ጠፍቶ ነበረ። አሁን ሰው ሳይኖረኝ አሽሟጠሽ ቅሪ። እንዲህ ብለሽ ቅሪ። እንዲህ ብሎ ያስቀርሽ። እንዲህ አሽሟጠሽ ያየሽ ሁሉ ጸብ በጸብ እንዴ በቃ እንዲጣላሽ ማለት ነው። አሽሟጣ ብትቀር አስባችኋል? እንዲህ ያለ ሰው አሁን እኮ ዝም ብሎ ነው ደማችሁን የሚያፈላው። ያለ ሰው በእናንተ ነው የሚመስሉ ያሽሟጠጠ። እንደው መሽኛሽ ይጣመም። እኔ ምንም አይደለም። ስፔሻሊ መሽኛሽ እኔ በቃ ክብሪት ግን ምንድን ነው ግን አንቺ? ኧረ አንቺስ ባሰ፣ በጣም ባሰ እንጂ አንቺማ በጣም ጉደኛ ነሽ። ኩይኗ ደውይ። አንተ እየተረገምክ ክፉ የለችም ብለህ ክብሪት ትሰድብብኛለህ። ጭራሽ እንጀራ የሚቆጥር ባሊስትሽ ትላታለህ። እንጀራ የሚቆጥር ባሊስትሽ እንጀራ የሚቆጥር ባሊስትሽ ነው
አልኳት። ጠላቷ ባል አላት ኦልሬዲ አትፈልግም ባል ጠላቷ። አንተ እየተረስ ደግሞ ዞር ስል ጠብቆ እኔ እኮ በግሉ እያጣበቅኩ ነበረ። የማስኬ ገመድ ተበጥሶብኝ ተነቅሎብኝ አዲሶቹ እስኪመጡ ጠንካራ አትገዥም እንዴ? በእናትህ ሌላ ማስክ ደግሞ እንዳታስለምጅኝ። ጠንካራ አትገዥም እንዴ? ይኸውልህ ሚኪ እንትን ነው በከለር አዝዣለሁ ወደ 20 ፍሬ ቢጫው፣ አረንጓዴ፣ ሰማያዊ ደግሞ ያስመጣ እኮ ነው። ይሄን ብቻ ማድረገው ያ ሌሎቹ ኦርደሮች እስኪመጡ ነው። እንደዚህ ወጥተህ የምትገዛው አይደለም፣ ኦንላይን ነው የሚገዛው እና እስኪመጣ ሳምንት ይፈጃል። ለዛ ነው እንጂ ስፖርት ጀምሬ ነበረ። እሺ እና የትሬነር ምናምን አለ። ስትገቢ ከትሬነር ጋር ነው የምትከፊው። እና ትሬነር እንትን ብሎ ነበረ እና ትሬነሩ የላከልኝ ምግብ እንትን ፉድ ፕላን ምናምን ይወጣልሻል። ዝም ብሎ ማግበስበስ አይቻልም። ፉድ ፕላን ብሎ ማለት ነው። መድኃኒዓለምን ቤተሰብ ያነበው እኔ አላነበው። እኔ ትራንስሌት አደርግልሃለሁ። እኔ ተረጉምልሃለሁ። ላክልኝ ቦርጭን ሚኪ ትዳር እንድታገኝ እኔ ቤት ይህን ቦርጭን ማጥፋት አለብህ። ካጥፋው እሺ እኮ ይኸውልሽ፣ አሁን ይኸውልሽ እዚህ ጋር የሚሆን ፕሮቲን ይላል ብሬክፋስት። ቆይ አስገባቸዋለሁ። አንዴ ያረግ ጊፍተሮቼን አስገብቼ ላመስግንና ወደ እርዳታ ሄድ። አንተ ሰውዬ ተወኝ፣ ሂድልኝ፣ ውጣልኝ። ክብሪት እንጀራ የሚቆጥር ባል ይስጥሽ። ጠላቷ አላት ባል ምን መሰለ አትፈልግም። ጋይዝ በእውነቴን እኮ ነው። ስፖርት ጀምሬ ፕሮቲን ካርበን ነው ፋቲ ምናምን ተብሎ ቺክን ራይዝ ኩክድ ዊዝ ራይዝ ይላል። ይሄን አውቀዋለሁ። አሁን ይኸውላችሁ ቺክን ኤንድ ራይዝ ምን ይላል። ከዛ 550 ኪሎ ግራም ይሁን KCAL ነው የሚለው። አሁን ይሄ አሁን ኪሎ ግራም እንዳትሉት ጂ የለችም። ምንድን ነው ልትሉት ምትችሉ እና በእውነት ደግሞ ሲጀመር ሊመች በግራም በልቼ የማውቀውን ነው። ካሎሪን ነው እንዴ? ኦኬ ይሄ KCL ምናምን ካሎሪ ሲጀመር ያስታውቃል። ካሎሪን በመሳራ ቃል ጽፈውት እኮ ነው። ትክክል። ካሎሪን ነው። በጣም እኮ በጣም በእውነት በጣም ይከብዳል። እሺ ኩክድ ዊዝ ይላል። ራይዝ በ150 ግራም ከዛ 195 ካሎሪን። ሲጀመር ይሄ ራሱ ፕላኑ ራሱ ያስጨንቃል። እኔ በጭንቀት ላይ ያወፍሩኝ ነው። እንደ ቤተሰብ ታምሰን ቪዲዮ ሰርቻለሁ። ግቡና ይዩት ጋይስ። እንደ ቤተሰብ ካሎሪ ነው። ኦኬ አሁን እሺ